አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ዛሬ ካሬ አሰራር ይዤ መጥቻለሁ። እስኪ በሾርት ታሳያችኋለሁ እንሻላ። እዚህ ጋ ቀይ ሽንኩርት አለ፣ ቲማቲም፣ እዚህ ጋ የካሬ ቅመሞች አለ፣ ቁንደ በርበሬ እና በርበሬ፣ ከሞን። ይሄ የካሬ ቅመም ነው። ምንድን ነው የሚባለው? ሳውስ። ከዛ እዚህ ጋ ዘይት ጨምራለሁ፣ ሽንኩርቴና እዚህ ጋር ድንች ማነው ዶሮ ቆራርጬ አጥቤ እንደዛ አስቀምጫለሁ ማለት ነው። አብረን እንሰራለን። ውዶቼ እንደምታውቁት ያው በካሬ ማባያው ሩዝ ነው። አረብ ሀገር በክብዝ መብላት ይቻላል፣ ግን ሩዝ ነው ያዘጋጀሁት። እኔ በሩዝ ነው የሚጠቀሙት ማለት ነው። ሩዜን በዚህ መልኩ ቀቅያለሁ ውዶቼ። ያው እዚህ ሽንኩርቴ ላይ ዶሮዬን ነው የምጨምረው ጠንከር እንዲልልኝ። ሁልጊዜም እንደምነግራችሁ የግልጽ ዶሮ ትንሽ ካልተጠበሰ ጠንከር አይልም። ከዚህ ጋር ጠብሰዋለሁ ትንሽ ማለት ነው ውዶቼ። በዚህ መልኩ ጥብስ አድርጌዋለሁ። ከዛ ቅመም እንጨምራለን። እዚህ ጋር ያዘጋጀነውን ቲማቲም ከዛ እናደርገዋለን ማለት ነው አንድ ላይ ውዶቼ። በዚህ መልኩ እየደረሰ ነው። ከዛ እዚህ ጋር ትንሽዬ ጦማት ሰልሳ ጨምርበታለሁ። እሺ ቤተሰብ ካሬውን ከመጨመሬ በፊት ማለት ነው። ክሬሙን ውዶች እዚህ ጋር ምን አለኝ? ይኸው ክሬም አለኝ ማለት ነው። የዚህ መቁ ከዛ እዚህ ጋር እጨምራለሁ። ክሬምን ጨምሬበታለሁ። ክሬሙ እስከሚዋሃድ ድረስ ትንሽ ከድኜ እተዋለሁ ማለት ነው ቤተሰብ ውዶቼ። በዚህ መልኩ ደርሷል ማለት ነው ካሬ ማለት ነው። ማንኪያ ወደቀ ላጥብ ሄድኩኝ ማለት ነው። እና ይኸው ዶሮ በካሬ የሚባለው ያው ክሬሙ ሲጨመር ነው ማለት ነው። ይኸው በዚህ መልኩ ደርሷል። በጣም አሪፍ ሽታው ራሱ በጣም ደስ የሚል ነው። በዚህ መልኩ ካሬ አሰራር ሰርታችሁ ሞክሩት። የካሬ የራሱ ማቀያ ያለው ያው እንግዲህ በዚህ መልኩ ቤታችሁ ውስጥ የካሬ መስሪያ ቅመም ይሰጧችኋል። አረብ ቤት በምትሰሩ በተለይ ማለት ነው። በዚህ መልኩ ነው። እዚህ ጋር ማባያ ነጭ ሩዝ አለኝ ማሻላ ሰርቻለሁ። ውሃችሁን አፍልታችሁ ጨውና ዘይት አድርጋችሁ መቀቀል ነው እና ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። እጅግ ከልብ አመሰግናለሁ። ሁላችሁንም የምትከታተሉኝ የምታበረታቱኝ ኑሮልኝ ማለት ነው። ጀዛኩሙላህ